ሰላም የዩቲዩብ ተከታታዮች በሙሉ እንዴት ናችሁ? በሀገር ውስጥም በውጪ የምትኖሩ በያላችሁበት ሰላማችሁ ብዝት ይበል። እዚህ ጋር ማሳያችሁ እስከ መጨረሻ ተከታተላችሁ ተጠቃሚ ትሆናላችሁ። አሪፍ ነው። ላሳያችሁ እንደዚህ ተዘበዘብታላችሁ። በተለይ ሰገራ ምናምን አልወገድ ያላችሁ እለቱን አልወገድ ያላችሁ በጣም አሪፍ ነው፣ ተጠቀሙት። ከዛ እንደዚህ እናደርጋለን። እንደዚህ እናደርግና አረ እዚህ ጋር ምን ነው? አረ ተይ እንደዚህ እኮ ነሽ። አረ ምንድነው ደግሞ ፀጉርሽ እንደዚህ ጭብርር ያለው? አረ ተይ ፀጉርሽን ሰብስቢ። ለነገሩ የኔ ፀጉር 2 ሳምንት በቂው ነው። ተተንከባከብኩት ወደ ትክክለኛ ፀጉር ይመለሳል። በጣም እንክብካቤ ይፈልጋል። ፀጉር ሲባል የሁላችንም እግዚአብሔር የሰጠንን ፀጉር ከተንከባከብነው በጣም አሪፍ ነው። ፀጉር ያላችሁ የሌላችሁም ፀጉራችሁን ተንከባከቡ። ሳትንከባከቡ ፀጉሬ ብጥስጥስ ነው ምናምን እንዳትሉ። የኔ ፀጉሬ ቆንጆ ነው። እግዚአብሔር ቆንጆ አድርጎ ነው የሰጠኝ። ግን መንከባከብ ካቆምኩት ስብርብሩ ነው የሚወጣው። እና ለማንኛውም እስከ መጨረሻው እንደተከታተሉኝ። እዚህ ጋር ፀጉሬ ተስፌ እያዘጋጀው ነው። ለማንኛውም ቀላል ነው። ቆይ እንደዚህ ላድርጋት። ከዛ ምን ታደርጋላችሁ? ምንድነው የማደርገው? አጠፋብኝ። ከዛ ምን እናደርጋለን? ትንሽዬ የዳቦ እርሾ ፊታችሁን ብጥ ነው የሚያደርግላችሁ። ወለ መወፈር ከፈለጋችሁ ፊታችሁ ወፈር ድንቡሽቡሽ እንዲል ተፈልጋችሁ ተቀቡት። ከዛ የበቆሎ ዱቄት ግን የበቆሎ ዱቄት አይደለም፣ ሙሼቴን ነው። አልቆብኛል እና የለኝም፣ ግን ስገዛ አሳያችኋለሁ። ግን የበቆሎ ዱቄት እናንተ ካላችሁ ተጠቀሙት። የገብስም ዱቄት ማድረግ ትችላላችሁ። ልክ እንደ ገብስ ያማረ ፊት እንዲኖራችሁ። ስቀልድ ነው፣ የገብስ እንዳታረጉ። የበቆሎ ዱቄትና እርሾ ከዛ እርጎ ማድረግ ትችላላችሁ። ከዛ ማር ማድረግ ትችላላችሁ። ከዛ ማታ የረመዳን ድካም ካለባችሁ ያኔ የስራ ድካም ካለባችሁ ወይ ቂጤን ቆረቆረኝ። የስራ ድካም ካለባችሁ እግራችሁን ውሃ ውስጥ ዝፍዝፍ አድርጉት። በጣም አሪፍ ነው። ድካሙን ልቅቅ ያደርጋችኋል። ከዛ ረሳሁት፣ ለፊቴ ማክስ አድርግ የፀጉሬን ነገር ወለኝ በእናትችሁ ይወልኝ እንዴ በስማ። ለማንኛውም የፀጉሬን ነገር አሳያችኋለሁ በደንብ አድርጌ። ይሄን እንደዚህ እናደርጋለን እስከ መጨረሻ ክሬም እስከሚሆን ድረስ እንደዚህ እንመታዋለን። እንትን ካላችሁ ይሄ የሞሪንጋ ዱቄት ካላችሁ ተጠቀሙት። በጣም አሪፍ ነው። ፊትን ጥርት ያደርጋል። ከፈለጋችሁ በመጠጥ ብታረጉት አሪፍ ነው። እኔ ግን በመጠጥ እየገፈተረኝ አስቸገረኝ። ገፍትሮ ወደ ኋላ ይጥለኛል። እንደዚህ በኋላ የጣለ ነው የሚያረገው። ይገፈትራል። በጣም ደቃቅነት የለውም።
ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? የዩቲዩብ ቤተሰቦቼ ደህና ናችሁ ወይ? እንዴት ናችሁ? እኔ ያለው ሰሞኑን እንትኔ ፀጉሬ በጣም ተበጣጥሷልና ለፀጉሬ ማዘጋጀው ነገር አለ። እስከ መጨረሻው አብራችሁ እንድትከታተሉኝ በአክብሮት ጠይቃችኋለሁ። ደህና ናችሁ ወይ? ከኢትዮጵያ ያመጣሁት አብሽ አለኝ። አብሽ የተፈጨ አብሽ ግማሹን ጠጥቼ ጨርሼው ነው። ይኸውላችሁ ዱባ አሳክሎኛል። ስጠጣ ለወገብ ጥሩ ነው ብለው ከዛ ወገቡን ማረቁን ታወና ዱባ አረገኝ ማለት ነው። እና ለማንኛውም እንደዚህ እናዘጋጀዋለን። አቀባቡንም ማሳያችኋለሁ እስከ መጨረሻው። በጣም አሪፍ ነው። እንደዚህ ዝፍዝፍ አድርገን እናድርና ልክ ስንጠጣ እንደምናዘጋጀው ዝፍዝፍ አድርገን እናዘጋጀውና ስነሰንስ አላሳየኋችሁም። አነሳነሱ ማለት ነው። ይሄ ለሁለቴ ይበቃል። አነሳነሱ እንደዚህ ይታያችኋል። ውሃ ላይ እንደዚህ ነው ያደረኩት። አልገባም ገና ወደ ውስጥ አልገባም፣ አልሰመጠም። ያኔ ወደ ውስጥ አላለም። እና ይሄ ፀጉሬን አሳያችኋለሁ ቀባብቼ። ወይኔ በዱቄቱ ነካሁት። ነገ አርብ ስለሆነ እና ይሄን ሰሞን ስራ ስለሆነ ጭራሽ ላበጥረው ራሱ ጊዜ አላገኘሁም እና ዛሬ ዝብዝፍ አድርገው ከዛ ነገ ስቀባ ቪዲዮ ሰራላችኋለሁ ማለት ነው። ይቀመጥ እና ለፊቴ ማክስ ሰራለሁኝ ማለት ነው። ለፊቴ ማክስ ፊቴ እንደምታዩት ጽድት ባይልም ደህና ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የፀጉር ማክስ ነው የሚባለው ልሰራ ነው። እናንተ እርጅና ሲመጣ ዝጋ ይጨማደዳል እንዴ? ለማንኛውም እርጅና መጥቷል። እስኪ ለማንኛውም ለፀጉራችን እናዘጋጅ። ይሄ ውሃ አለ። ውሃ እናዘጋጃለን። ከኢትዮጵያ ያመጣሁት አበሽ አለ። አመት ሆኖታል። እስኪ ለየው ተበላሽቷል አልተበላሸም አላውቅም፣ ግን ለየው እስኪ የዛሬ አመት ምናምን ነው ያመጣሁት። እንደማይበላሽ ተስፋ አለኝ። አልተበላሸም። አልተበላሸምና ከዛ ይታያችኋል አብሽ
ይሄው የፀጉሩን ነገር ተወጥቶ አድርጉትና ለፀጉር እየሰራሁላችሁ ነው። ይሄን ፀጉር አሁን ታዩታላችሁ። በሁለት ቀን ነው የሚስተካከለው። እየቀለድኩ እንዳይመስላችሁ። በሁለት ቀን ስላችሁ በሁለት ሳምንት። ዋይ ዋይ